ክርስቶስ ንጉሥ መሆኑን ካወቅን መጋቢያችን፣ ጠባቂያችን፣ መሐሪው፣ ይቅርባዩ ከወደቅንበት ያነሳን የሚያነሳን የሚያሻግረን የሕይወት ምግብ እንጀራ ሆኖ የሕይወት መጠጥ ሆኖ ራሱን የሰጠ የጸጋ ልብስ ያለበሰን እሱ መሆኑን ካወቅን ዓለም በልባችን መቅደስ አትገባም። እግዚአብሔር ልጆች በክርስቶስ ሁሉ አንድ ነው። እግዚአብሔር ልጆች መከፋፈልን መለያየትን የምታመጣ ይቺ ክፉ ዓለም ናት። ሰዎች ክርስቶስን ስለማያውቁ በአንደበታቸው ብቻ ያወራሉ፣ በልቡናቸው ግን አላሰረጹትም። ለዚህ ነው የሚከፋፈሉት፣ ለዚህ ነው የሚፈርሱት። እግዚአብሔር ልጆች ስለዚህ የተጠራንበትን እንወቅ፣ እንረዳ። ወደ ልቡናችን መቅደስ ማይሆን ሐሳብ ገብቶ ከክርስቶስ እንዳንለይ ብርቱ ጥንቃቄ ያስፈልጋል። እግዚአብሔር ልጆች ዛሬ ያቃተን ይሄ ነው፣ የቸገረን ይሄ ነው። ክርስቶስ ንጉሥ መሆኑን፣ ክርስቶስ አምላክ መሆኑን፣ ከጨለማ ወደ ብርሃን ያሻገረን፣ የጸጋ ልብስ ያለበሰን፣ ሰላም የሰጠን፣ ለራሱ ሙቶ እኛን ያነሳን አዳኛችን፣ ፈጣሪያችን፣ የሚያውለን፣ የሚያሳድረን፣ የሚጠብቀን፣ ትንኝን እንኳን የሚመግብ እሱ መሆኑ መረዳት ይገባል። የእግዚአብሔር ልጆች የክርስቶስ ሰላም ከሁላችሁ ጋር ይሁን። ይህን ድምፅ ለምትሰሙ በሙሉ ዛሬ ማቀርብላችሁ የግጥሜ ርዕስ ከኃጢአት ያዳነን ይላል። ከኃጢአት ያዳነን የነገስታት ንጉሥ፣ የልባችን ሰላም ተመስገን ኢየሱስ፣ ዘላለም ነዋሪ ፍቅርህ በእኛ ይንገስ። ቃል ከአብ ያለ ድካም ወጣ፣ የአዳም ልደቱ ደረሰለት ዕጣ። ከድንግል ማርያም ያለ ሕማም ተወለደ፣ በእውነተኛው ብርሃን ከሳሽ ተሰደደ። ምጥ ሳገኛት ተሰማ እልልታ፣ ሰብአ ሰገል መጡ ሊሰግዱ ለጌታ። እረኞች ዘመሩ ተሞልተው ደስታ። የጌታችን ልደት ዘር አልቀደመውም፣ የዳዊት ስር ነው ጌታ መድኃኔዓለም። የተዘጋች ደጃፍ እናታችን ማርያም፣ እቼ ቅድስት እናት ቃልን ወሰነችው፣ በከብቶች በረት ወልዳ ታቀፈችው። እንደ መልአኩ ገብርኤል ከላይ እንደመጣው ልናመሰግንሽ ማርያም ግድ ነው። የነፍሳችን መዳን ካንቺ ተገኘልን፣ በማፀንሽ ፍሬ ሞት ተወገደልን። ከእናታችን ነጥቆ እኛን ሊበላ፣ የበግ ለምድ ለብሶ አስመሳዩ ተኩላ። መስሎ ተቆርቋሪ የእውነት ጠበቃ፣ ፀሐይን ጋረደች ይለናል ጨረቃ። ማርያምን እስካለ ሰይጣን ሰው አይንቅም፣ ደካማ ነው ብሎ 1000 ጊዜ ቢወድቅም። የጥላቻ መርዙን በወንጌል አስታኮ፣ እኛንም ምስጋና ይለዋል አምልኮ። ደግነቷ እንጂ የጌታዬ እናቱ፣ ከክፉ ጠማማ ከእንደኛ አይነቱ። ዓለም ካሰመጠን በኃጢአት ማዕበል፣ ባልተገባት ነበር ምስጋና መቀበል። ከወንጌል አገር ወርጄ የመዳን እውነት ልጋራ፣ ከብሉይ ሰፈር ገብቼ ከነቢያት አፍ ሳጣራ። ጽልመት የላሸንፍ ስጥር፣ ጨለማ ሕይወት የላበራ። አዲስ ላይ ሰማይ ያየሁኝ፣ በብርሃኗ ተድንቄ አማልጅላት ወሰንኩኝ። በለቅሶ በጭንቀት በስደት ችግር፣ እንደርሷ ያዘነ ባይኖርም በምድር። የደስታዋ ምንጩ እግዚአብሔር ነውና፣ አማራ አታውቅም ማርያም በፈተና።
በእርግጥም ሕይወትን ደስታን ታቅፋ ይደንቀን ነበረ ማርያም ብትከፋ። እንኳን ስለ እናቱ ላጠባችው ቀርቶስ ለፍጥረቱ ሁሉ ደስታ ነው ኢየሱስ። እንኳን ስለ እናቱ ላጠባችው ቀርቶስ ለፍጥረቱ ሁሉ ደስታ ነው ክርስቶስ። ስጋዊነት ብቻ ለሰለጠነብን የመንፈስ እርካታ ጣዕሙ ለጠፋብን ለእኛ ላጉረምራሚ ለሆነው ራርታ ሞልቶ ከፈሰሰው ደስታዋ ቀድታ ትስጠንም መብርሃን ጥቂቷን ጠብታ። ወደ ቀድሞው ነገር እንመለስና ተወልዶ ያዳንን ይድረሰው ምስጋና። ስለ ድንግል ማርያም ይህን ሁሉ ማለት ያለ እርሷ አልሆንም የፍጥረቱ ድነት። እንናገር እስኪ ነገረ ክርስቶስ የመስቀሉን ነገር ሁላችን እናስታውስ። ከፍሎ የደም ዋጋ አዳነን ኢየሱስ። ቅዱስ እግዚአብሔር በአንድ ልጁ በቃል የመንፈስ ቅዱስ ቤት ያደረገውን አካል ዛሬ በኃጢአታችን እንደሚያሳድፈው አስቀድሞ ሲያውቀው እንደምናረክሰው ነውራችንን ሽሮ ዳግም ሊቀድሰን ወደ ነበርንበት ክብር ሊመልሰን ፈቅዶ ለመሸከም የእኛን የሞት ቀንበር መድኃኔዓለም ባይሆን ማን ያድነን ነበር? የመዳፉን ችንካር የጀርባውን ሰንበር ልብም እንደማንል የመስቀሉን ነገር የተወጋ ጎኑን ሰይጣን እያሞኘን በዓይነ ሕሊናችን እንደማይታየን ዛሬ አስታውሰነው ውለታውን በውል ሲያውቀው አስቀድሞ እንደማናስተውል እኛን እንዳይገርፈን የመርገም ሰንሰለት ካሳን ይወልንን በፍጹም ቸርነት። መድኃኔዓለም ባይሆን ማን ታስሮ በግፍ አጥንቱ እስከሚታይ ጀርባውን የሚገረፍ የሰውን ገመና ገልጠን የምናሳይ መሆናችን ሲያውቅ ውሸታም አስመሳይ ክብሩን ዝቅ አድርጎ በታላቅ ትሕትና ተራቁቶ ሊያለብሰን ጸጋና ልልና። መድኃኔዓለም ባይሆን ሊሞት እያጣራ እርቃኑን መስቀል ላይ ማን ይቆም ነበረ? በጊደሮች ደም በሚሰዋ ጠቦት በቅዱሳን እንባ በነቢያት ጸሎት በዳዊት ወንጭፍ ያልተረታውን ሞት አንዱ እግዚአብሔር ወልድ ከሰማያት ወርዶ ከድንግል ማርያም ያለ ሕማም ተወልዶ አጥንቱን ከስክሶ ደሙን አፍስሶበት የኃጢአትን ችንካር ከኛ ያራቀበት ሰይጣንን አጥምዶ የያዘበት መረብ ነፍሳትን ከሲኦል ያዳነበት መርከብ መስቀል አርማችን ነው የድላችን ማተብ። ለሚጠፉት አይሁድ ነቅዞ የሚሰበር ሲያዩት ሞኝነት ነው የመስቀሉ ነገር። ለእኛ ለምናምን ዋጋ ተከፍሎበት የ5000 ዘመን ጥል የፈረሰበት የዕዳ ደብዳቤያችንን የተቀደደበት የሕይወት እንጀራ የተቆረሰበት የሕይወት መጠጥ የፈለቀበት የእግዚአብሔር ፍቅር የተገለጠበት የተሰቀለውን የምናስብበት እናቱን ባደራ የተቀበልንበት የዲያብሎስን መርዝ የምናረክስበት መስቀል ኃይላችን ነው የምንመካበት። እንዲሁ ዓለሙን ሲያድን ራሱን ዝቅ አድርጎ ክርስቶስ ሳይመጣ አያውቅም ተደርጎ ነቢይ ነው ለሚሉ እንዲሁም አማላጅ አይሆንባቸውም ወይ የአብን ምስክር ካጅ? ከተራራው ግርጌ ሌሎቹን አስቀምጦ የሚስጥር ተካፋይ የሆኑትን መርጦ በብርሃን ግርማ ባስፈሪ ነጎድጓድ ሚስጥረ መንግስቱን ጌታችን በገሃድ በታቦር ተራራ በአርሞኒየም ቀላያት አሳያቸው ገልጦ ለሶስቱ ሐዋርያት። ፊቱ እንደ ፀሐይ በራ በፊታቸው እውነተኛ ብርሃን እኔ ነኝ ስላቸው ቀሚሱ ነጭ ሆነ እንደ ጸዳል ዕንቁ ንጹሕ ባህሪ መሆኑን እንዲያውቁ ኤልያስን ጠራው ከሔዋን ወገን ሙሴንም አወጣው ከምድር ማኅፀን
አንተም ነቢይ ነህ ለሚሉ ሳያውቁት ነቢያት ራሱ ሊያዩት የናፈቁት የሕያዋን አምላክ የሙታንም ጌታ እርሱ እንደሆነ ታየ ይዛለታ። በእርሱ ደስ የሚለይ ልጅህ ነውና እርሱን ስሙት አለ አብም በደመና። ለዘመነ አዲስ ሦስቱ እንደራሴ ተገለጠላቸው ምስጢረ ሥላሴ። የብርሃን ማዶት ሸፈነው ጽልመቱን እስከሚዘነጉ እረኞች መምሸቱን። ልዕልናው ታየ በታቦር ተራራ ጴጥሮስ እስከሚል 3 ዳስ እንስራ። በቁና ተሰፍሮ የተሰጠ ይመስል መሲሁን ለብቻ ኢየሱስን የግል አድርገ የምትቀበል። አድራሻ ከየት ነው ስምህን ማልበል? መሸት ብሎ ሳለ የእግዚአብሔር መልአክ በጊዜ ልደቱ ወደ እረኞች ሲላክ መድኃኒት ክርስቶስ ግርግም መወለዱ በጨርቅ መጠቅለሉ ለእረኞች በግል የተሰጠ ሳይሆን ለዓለሙ ሁሉ እነሆ ሲታወቅ የምስራች ቃሉ አልሰማህም አሉ። ራሱ ባለቤቱ በወንጌል ትምህርቱ ለድህነት ዓለም በመልዕልተ መስቀል ከምድር ከፍ ብዬ እርቃኔን ስሰቀል 1 2 ሳይሆን ሁሉን አስባለሁ ሲል እየሰማ ነው ጆሮ ነሳም ነው። ደግሞ ሳምራዊቷ እዋቀጅ ሴቷ ውሃ ጠጪ ብሏት በፍቅር ጎትቷት እሷን ብቻ መርጦ ሕይወቱን ዋት ሲሄድ ታሪኳን ለውጦ አዳኝ መሲህ የግል መቼ ሰማን ስትል እንስራዋን ጥላ ገሰገሰች እንጂ ሰማርያ መንደር የጠበቅነው አምላክ ተገለጠ ብላ ለዓለም ልትናገር። መጽሐፍ ባለማወቅ ልቦና የሳተ ዝንጉ የምትሆን አንተ በእውነት ክርስቶስ የዓለም መድኃኒት እንደሆነ አውቀናል ስትል ሰማርያ ባለማስተዋል በጣም ተደንቀናል። ከእንግዲህ ስማ የተዋህዶን አዋጅ ቤዛ ኩሉ እንጂ ነው ለዓለሙን የሚዋጅ። የብቻዬም አይደል የብቻህም አይደል ፋሲካን ልታከብር በደመ ክርስቶስ ነጽታ የምትታጠብ የምድር ሐሴት እንጂ የምድር ሁሉ ገንዘብ። መድኃኔዓለም ለሚለው ቀለም ትርግናውን ገላጭ ምልኡ ፊደል የለም እያል ስትጣራው ስማቲ በየለቱ እያት ስታነግሰው በስመ መንግስቱ በጥንተ ስቅለቱ። ክርስቲያን ነኝ ብልም ግብሬ ግን ሌላ ነው ላልጨክን መጨክን ለእኔ አይነት ዕዳ ነው። ወይ እውነት ወይ ሐሰት ወይ ድፍረት ወይ ፍራ ወይ አፍረት መመስከር ግድ ነው እኔ ብማምንበት። አባታችን ሆይ የምትኖር በሰማይ አትተወን እንጂ አንተ የሰው ሳይደንቀንም ያንተ ፀሐይ አትጥለቅ የሰው እሳት አይሞቀንም። ሲጨንቀው ሲጠበው ሲጠፋው መድረሻ መጠጊያ ሲያጣለት ለሐዘኑ መርሻ። ዛሬ ምን ልሆን ነው ነገ ምን ይመጣል በጭንቀት ተዘፍቆ በሐሳብ ሲሰምጣል። መከራ ሲከበው መልሶ መልሶ ሐዘን ይቀመጣል ሰው በራሱ ለቅሶ። የኃጢአት ተራራ ከቤቱ ቢያርቅ ዛሬ ቁራሽ ባይኖር ባይሞላ ሞሰብ። የሰው እጅ ማየት ሲያሳቅቅ ሲያደክምህ እንደዚህ ሲሰማ አይሸበር ልብህ። በሰው እጅ ከምትወድቅ በእግዚአብሔር እጅ ውደቅ። ከአምላክ አትጣላ ከአምላክ አታኮርፍ። የማታውቀውን ቀን ጌታ ያውቃል ብለህ ለፍ። የተተወውን የተረሳውን ሰው እግዚአብሔር ሲያስታውሰው የተናቀን የተጣለውን ሰው እግዚአብሔር ሲያነሳው። ወደ ቤቱ ስትመጣ የጠፋው ልጁ ስትገኝ የሰው ፊት አይገርፍህም ፍርፋሪም አትመኝ። ከአባቴ ቤት ስትገባ ከአምላክ ስትታረቅ የሰው ፊት አይፈጅህም ፀሐይም መቼም አይጠልቅ። ቀን ለጨለመበት ደግ ቀን አንተ ስጥ በወዳጅ ልብ ላይ ፍቅርን ብቻ አስቀምጥ። ከሞላ በጸጸት የኃጢአት ብዛት ዲያብሎስ በክፋት ልብህን ከያዛት። ከፈጠረ ውጭ አትሂድ ወደ ሌላ የነፍስህን ጉድለት ከቶ ማን ሊሞላ። አቤቱ ጌታዬ ሆይ በምሕረት ተመልከት ተሰዳጅ ወገኔን መልሰው ከስደት።
እሾሆን ንቀለው ይሄን ዘረኝነት። ምድሪቱንም ባርካት ይቅር ደም መፍሰሱ፣ ሁሉም ጸጥ ይላል ስታዘው ንጉሱ። በኢትዮጵያ ይንፈስ የፍቅር ነፋሱ። አቤቱ ጌታ ሆይ በምሕረት ተመልከት፣ ተሰዳጅ ወገኔን መልሰው ከስደት። እሾሆን ንቀለው ይህን ዘረኝነት፣ ምድሪቱንም ባርካት ይቅር ደም መፍሰሱ፣ ሁሉም ጸጥ ይላል ስታዘው ንጉሱ። በኢትዮጵያ ይንፈስ የፍቅር ነፋሱ፣ በኢትዮጵያ ይንፈስ የፍቅር ነፋሱ። ስላዳመጣችሁ ከልብ አመሰግናለሁ። ከዚህ በላይ ትምህርት እውቀት የለም። ከእውቀት ሁሉ በላይ እግዚአብሔርን ማወቅ እግዚአብሔርን መፍራት ነው። በልቡናችን እግዚአብሔርን እንፍራ። ያው ስለዚህ አብሮነታችንን፣ አንድነታችንን፣ የቀደመ ሰላማችንን እግዚአብሔር እንዲመልስልን መጸለይ ይኖርብናል። የእግዚአብሔር ልጆች በጣም እንደምታዩት ነው። ከዕለት ወደ ዕለት ያለ ችግር እንደ ቀላል የሚነሱ ነገሮች ሁሉ ዋጋ ያስከፍላሉ። እግዚአብሔር ልጆች አዎ። እና ስለዚህ ይሄ የክህነቱ አገልግሎት፣ የወንጌሉ አገልግሎት በጎ የሆነው ነገር እንዲቀጥል እግዚአብሔርን ፈርተን ለእግዚአብሔር ተገዝተን እንኑር።